ሰላም የዋይፋይ ፓስዋርድ መርሳታችሁ አስጨንቋችኋል? ምንም አፕሊኬሽን ሳያስፈልግ በሰከንዶች ውስጥ ማየት እንዴት እንደሚቻል አሁን አሳያችኋለሁ። ቀመር ቴክኖሎጂዎች ነን። ዋይፋይ ፓስዋርድ ከጠፋባችሁና ከረሳችሁ ይህን መፍትሄ ተጠቀሙ። አንድ ዋይፋይ ኮኔክት ተደርጓል። ያው እዚህ ጋር አንድ ዋይፋይ አይቴል A7 ኮኔክት ተደርጓል። ፓስዋርዱን ባላውቅ ምን አይነት መንገድ ይጠቀማሉ? በጣም ቀላል መንገድ ነው። ስለዚህ የዚህን ዋይፋይ ፓስዋርድ እንዴት እንደምታውቁ በዛሬው ቪዲዮ እናያለን። ላይክ፣ ኮፒ፣ ሼር ለጓደኞቻችሁ ለሁሉም አድርሱላቸው። ወደ ቪዲዮ። እሺ በመጀመሪያ ምን እናደርጋለን? እዚች ጋር ሰርች ባር ላይ እንመጣና ኮንትሮል ፓናል ብለን ሰርች እናደርጋለን። ልክ ይሄ ኮንትሮል ፓናል ሲመጣ ኮንትሮል ፓናልን አንድ ክሊክ እናደርጋለን። ከዛን እዚህ ጋር ኔትወርክ እንደ ኢንተርኔት የሚላል ኔትወርክ እንደ ኢንተርኔትን አንዴ እንነካለን። ልክ ኔትወርክ እንደ ኢንተርኔትን ስነካ ወደዚህኛው ፔጅ ያመጣል። ኔትወርክ እንደ ሼሪንግ ሴንተር የሚል እዚህ አንደኛ ላይ ያለውን ክሊክ እናደርጋለን። ልክ ክሊክ ስናደርግ ወደዚህ አይነት ፖፕአፕ ያመጣል። ስለዚህ እዚህ ጋር ኮኔክሽን የሚለው ቦታ ላይ እኛ እዚህ ጋር ኮኔክት ያደረግነው የዋይፋይ ስም አይቴል A7 ይሄው እዚህ ጋር ኮኔክሽን ቦታ ላይ ይመጣል። አይቴል A7 እሷን አንድ ጊዜ ክሊክ እናደርጋለን። ልክ ክሊክ ስናደርግ እንደዚህ አይነት ዋይፋይ ስታተስ የሚያሳይ ፖፕአፕ ሜሴጅ ፖፕአፕ ቦክስ ይመጣልናል። ልክ ይሄ ፖፕአፕ ቦክስ ሲመጣ እዚህ ጋር ዋየርለስ ፕሮፐርቲ የምትለውን አንድ ጊዜ እንነካለን። ልክ ዋየርለስ ፕሮፐርቲ ስንነካ ሁለት ያመጣል፣ ኮኔክሽን እና ሴኩሪቲ ያመጣል። ልክ ሴኩሪቲን ስንነካ እዚህ ጋር ሴኩሪቲ ታይፑ እና ኢንክሪፕሽን ታይፑ ያመጣል። እንደምታውቀው ኢንክሪፕሽን ታይፑ AES ነው። ስለዚህ እኛ የፈለግነው የዋይፋይ ፓስዋርድ ነው። የዋይፋይ ፓስዋርድ ይሄው እዚህ ጋር ኔትወርክ ሴኩሪቲ ኪ ተብሎ ሂድን ነው ተደብቆ ነው ያለው። ስለዚህ ለማየት ከፈለገን ምን እናደርጋለን? ሾው ካራክተር የምትሆናለችን ክሊክ ስናደርግ የዋይፋይን ፓስዋርድ ማግኘት እንችላለን ማለት ነው። ስለዚህ በቀላሉ እንዴት የኮኔክት ያደረግነውን የዋይፋይ ፓስዋርድ እንደምናገኝ በዚህ መንገድ ማወቅ እንችላለን ማለት ነው። እንደዚህ አይነት አዳዲስና ቴክኖሎጂ ነክ ቪዲዮዎች እንዲደርሳችሁ ላይክ፣ ፎሎ፣ ሼር አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አመሰግናለሁ።